ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ተሰብሖ ተስሞ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት በየጊዜው በየሰዓት ጠባቂ መላክ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቶ የትንሣኤያችን በኩር የሆነ መድኃኒዓለም ክርስቶስ እንኳን አደረሰን። ዛሬ በዚህ ያሰባሰበን በመምህር አባታችን ኪነ ጥበብ ልጆች ኮሚቴ አማካኝነት ዛሬ በዚህ በስብሰባችን ለበጎ ለመድኃኒዓለም ለቸርነቱ ነውና ቸርነቱ በዚህ በሰበሰበን ተስፋ የምናደርጋቸው ሰማያዊት ኢየሩሳሌም ደብረ ጽዮን ይሰብስበን። አባቶቻችን፣ አረጋውያን፣ እናቶቻችን፣ ወንድሞቻችን በረከታችሁ ይድረሰን። እንኳን አደረሳችሁ። ይህንን የተቀደሰ ነገር ያደረጉ በሚያልፍ እድሜ በዚች በምትቀር ሰዓት የማያልፍን ነገር በምክንያት በመሆን ለእኛም ለሁሉም ምክንያት የሆናችሁ ወጣቶች፣ ወንድሞች፣ እህቶች እግዚአብሔር በቸርነቱ እናንተንም እንዲህ ጥበብ መንፈሳዊ ገልጾ ለዚህ ያበቃ ሁላችንም ጥበብ መንፈሳዊ ገልጾ መልካም ነገር እንድናደርግ መልካም ፈቃዱ ይሆንልን። የድንግል ማርያም ረድኤት ያሳድርብን። ኪነ ጥበብ እግዚአብሔር በረከተ ሥጋ በረከተ ነፍስን እግዚአብሔር ያድለወን። ዘር የተባረከ ዘር እግዚአብሔር ይስጠን። እግዚአብሔር በቸርነቱ ጥላ ከለላ ሆኖ ይጠብቃል። ይባርክ። ማለት ንስሐ አባት ማለት ክህነት ማለት በማያልፍ ነገር እንደዚህ መልካም ነገር መስራት ነው እንጂ ልጆቹንም ለመልካም ነገር ምክንያት ሆኖ እንዲጸድቁ እንዲባረኩ በሚያልፍ ገንዘብ በሚያልፍ እድሜ የማያልፍን ነገር ሰርተው እንዲሄዱ በጣም ትልቅ ድልድይና ምክንያት የሆኗችሁ እግዚአብሔር ያቆይላችሁ። እናቱ ልጆቻቸው እግዚአብሔር የሰራችሁትን እጃችሁ የያዛችሁትን ሁሉ እግዚአብሔር ይባርካችሁ። በምትሄዱበት የምትሰሩትን የምታስቡትን መድኃኒዓለም ብቻችሁን ሳትሆን ሳትሆኑ ብቻ ሆኖ መኖር መልካም አይደለምና ከእግዚአብሔር ጋር ከሆነ ሁሉ ይከናወናል። እንዲህ እስከ እግዚአብሔር ጋር መኖር ይሻለኛል አለ ክቡር ዳዊት። እናንተም ከእግዚአብሔር ጋር ኖሩ፣ ከእናታችን ጋር ኖሩ። ሀሳባችሁ የምትሰሩትን ሁሉ እግዚአብሔር ይባርክላችኋል፣ ያሰምርላችኋል እና ስኬታማ ትሆናላችሁና ይህን ሀሳባችሁን እግዚአብሔር ከፍ ያደርግላችኋል። የሚያልፍ ዓለም ከንቱ ነውና የማያልፍን ነገር በመስራታችሁ እግዚአብሔር በቸርነቱ ይጠብቃችሁ። ስብሐት ለእግዚአብሔር። ወደ መምህራችን። እሺ፣ እዚህ በመቀጠል እንግዲህ መጨረሻ ላይ ጸሎቱን እናደርጋለን። አረጋውያን አባቶቻችን እንግዲህ የዛሬው መርሃ ግብር ያው 5ኛ ዓመታችን ነው። እንተዋወቃለን እንግዲህ በአመት እየመጡ ልጆቻችን እናንተም እየመረቃችኋቸው እንደሚሄዱ ታውቃላችሁና አሁን እናንተ ናችሁ የምመርቋቸው። ጤና እንዲሰጣቸው፣ ሰርተው እንዲባረክላቸው፣ በሰላም ወጥተው በሰላም እንዲገቡ፣ እጃቸው በበረከት እንዲሞላ ልጆቻችሁን እንድትመርቁ አረጋውያን አባቶቻችን መርቁ እናንተ። እሺ እሺ። በተቀዳሚ ደብሩን መጥምቀ መለኮት ያው እኔ እኮ ተመጣው 3 ዓመቴ ከ8 ወር ሆኖኛል። በየዓመቱ አምናም መጣችሁ አስደስታችሁ ነው። በእንዲህ በባላት እየመጣችሁ ደብረ ጽዮን ያድርግልን። መጥምቀ መለኮት ዮሐንስ ካህናቶችን እንዲያው የበለጠው ሹመትና ስልጣን ይስጥልን። በክርስቶስ ስልጣን እንዲያው ከፍ 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 ይበሉልን። እኛን በቃ የቤታችን ምሰሶና የቤታችን ረዳት። አዎ እናተ ኡራኤል የመጡት መቼም ስማቸው ቀሲስ መምህር ይጠብቅልን እና
ተራድኦ መልአክ እኛን እንደምትረዱን ይርዳችሁ። በእውነቱ የዚህ የቤት ያው እንዳሻው እንትን ቢልም ዮሐንስ መጥምቀ መለኮት ቤተ ክርስቲያኑ እዚህ ጎረቤታችን ስለሆነ ዛሬ ብቻ አይደለም አምናው ታቻምና ከዚያም በፊት እየረዱን ነው። የቤታችን ሁለተኛው ምሰሶ ነው ለማለት ምን እናያስደፍር እና በእውነቱ ክህነታችሁን አባቶቼ ክህነታችሁን ይባርክላችሁ። በቅዱስና ያብቃው ሁሉ እግዚአብሔር ይባርካችሁ ይቀድሳችሁ። በሰማይ ቤት ቀድሞ ይቆያችሁ። ቀዳሚያ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያው ክርስቶስን ፈጣሪውን መፍራት ነው ይላል። እንኳን እናንተ ሊቀ ሊቃውንቶች የተማራችሁት በጎ ስራ ነው በሰማይም በመሬት ከሰራ በሰማይ ከሰራ በምድር እና ይሄ በጎ ስራ መሬት ሲሰራ እጅ ታንቀጠቅጣለች። በኋላ ደግሞ ፍሬ አፍርታ በሰማይ ስትገኝ በአባታችን ፊት አንቺ በሚጠይቃት ጊዜ አንቺ ነበርኪ ተገበርኪ ብሎ ስትጠየቅ አውሬናል በጎ ስራ ነው የሰራችሁ። ትልቅ ስራ የሰማይ ቤታችሁን ግንቡን እየገነባችሁ ነው። ይቺ ማለት ኃላፊ ነች። ዓለምን ኃላፊ ወንበቱን ኃላፊ አባቶቻችን ሳብሰ ከንቶ ይመስል ወዋይሉኒ ከመጽናሎቱ ያልፍ። ወደ ቤተ ክርስቲያን ስንሄድ ይቺ ዕፀ ከንቱ የተባለች አበባ አበባ አሸብርቃ እናገኛታለን። ስንመለስ ከቅዳሴ 3 ሰዓት ሆኖ ስንመለስ በቦታው የለችም። የሰው ዕድሜ እንደዚያ ክቡር ዳዊት አባታችን በእሷ ሰብሰ ከንቶ ይመስል ከንቶ የምትባል ቅጠላለች ያውቋታል አባቶቻችን። እና የእኛም ዕድሜ እንደሱ ነው። እንግዲህ የማያልፈውን አባቶች ቅድም ብለውታል። ይቺ ዓለም ኃላፊ ስትሆን የማያልፈውን የስራ ቤታችን በጎ ስራ መስራት ነው። ይሄ በጎ ስራችሁ ምን ጊዜም አትቆጥቡ። በሰማይ ቤት ቀድሞ ይቆያቸዋል። አሁን ዛሬ 4 በዓላት ነው። ትንሣኤ ብርሃን ትልቁ፣ ቅዱስ ሚካኤል የመላእክት አለቃ፣ ክርስቶስ ሰምራ፣ ክቡር ሰንበት ጌታችን ኢየሱስ ክርስቶስ ክቡር ሰንበት 7 ጊዜ አክብሯታል። ሁሉም ሲባል ከባድ በዓላት በሰንበት ላይ ደብረ ታቦር እኩለ ጾም ሰንበት ላይ ነው በሙሉ እንትን የተባለ እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በበጎ ስራችሁ አትቆጠቡ። በተለይ እዚሁ አጠገባችን ነው መጥምቀ መለኮት ካህናቶች አባቶቻችን ምናምን አይንካብኝ ያቆይልን። እንደሚረዱት እንደ ክርስቶስ ሆነው ቆመው እየረዱን ነው። አሁንም እነሱን ክፋታቸውን እንትን አያሳየን። በእውነቱ ሊቀ ስልጣናት ቀሲስ አባይ እያስተባበረ እኮ እዚህ ፍራንክ የሚመጡትን ምዕመናን እያስተባበረ ልክ እዚያው እንዳሻው ሆነው ትልቅ ስራ የተሰራ ነገር ነው። እንግዲህ ሆዲፍጀው ነው። አዳማ ወርቅ ይዝነብበት ይውጣለት። ቅዱስ የሆነ አውራጃ አዳማ ወርቅ ይዝነብበት። ዘር ይውጣለት። አዳማ ዘር ይውጣለት። ነገር አላበዛም። ኢትዮጵያ ሀገራችን በነፃነት ለዘላለም ትኑር። ኢትዮጵያ ሀገራችን በነፃነት ለዘላለም ትኑር። ኢትዮጵያ ሀገራችን በነፃነት ለዘላለም ትኑር።